በአሜሪካ ካናዳ እና ሜክሲኮ አስተናጋጅነት ሲካሄድ የነበረው የ2026 የፊፋ ዓለም ዋንጫ ትናንት ምሽት ፍጻሜውን አግኝቷል። በትላንትናው የፍጻሜ ጨዋታ አርጀንቲና እና ስፔን የተገናኙ ሲሆን ጨዋታውን በስፔን አሸናፊነት ተጠናቋል። በቀዳሚነት ወደ እናንተ የምናደርሰው መረጃችን ይሆናል። ግብጽና ኤርትራ የቀይ ባህር ደህንነት እና አስተዳደር የሌሎች አህጉራትን ወይም የሩቅ ሀገራትን ጣልቃ ገብነት የማይፈልግ ፍጹም በጠረፉ ሀገራት ብቻ ሊመራ የሚገባ ጉዳይ መሆኑን በይፋ አስታውቋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም ገልጸዋል። በሁለተኛነት የምናስቃኛችሁ መረጃችን ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኒውዮርክ ከተማ የሚገቡ ከሆነ እስር እንደሚጠብቃቸው ተገልጿል። ሌላኛው ወደ እናንተ የምናደርሰው መረጃችን ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ወደ ዝርዝር መረጃዎች እንለፍ። በ2026 የዓለም ዋንጫ ፍጻሜ ጨዋታ ከባለፈው 2022 ዓለም ዋንጫ ሻምፒዮና አርጀንቲና ጋር የተፋለመችው ስፔን 1-0 በሆነ ጠባብ ውጤት አሸናፊ በመሆን የዓለም ዋንጫውን ሻምፒዮና ሆናለች። ስፔንና አርጀንቲና ያደረጉት የፍጻሜ ጨዋታ ከጅማሬው አንስቶ እስከ ፍጻሜው ከፍተኛ ፉክክር የታየበት ነበር። በመደበኛው የ90 ደቂቃ የጨዋታ ክፍለ ጊዜ ሁለቱም ሀገራት ኳስንና መረብን ማገናኘት ሳይችሉ ቀርተዋል። ስፔን በሙሉ ጨዋታው ሰፊ የኳስ ቁጥጥርና የሜዳ ላይ ብልጫ በመውሰድ ከ20 በላይ የጎል ሙከራ አድርጋለች። ይሁን እንጂ የአርጀንቲና ግብ ጠባቂ ባሳየው ድንቅ ብቃት ጨዋታው በመደበኛው ሰዓት ያለ ግብ 0-0 እንዲጠናቀቅ አስገድዶታል። ውጤቱን ለመለያየት ወደ ተጨማሪ 30 ደቂቃ በተገባበት ሰዓት የስፔን ተጫዋቾች ጫናውን አጠናክረው በመቀጠል በ61ኛው ደቂቃ ተቀይሮ የገባው ፌራን ቶሬስ በ106ኛው ደቂቃ ባስቆጠራት ብቸኛ ግብ ስፔንን የ2026 የዓለም ዋንጫ አሸናፊነት ክብር እንድትጎናጸፍ አድርጓል። በሌላ በኩል የአርጀንቲና ኮከብ ሊዮኔል አንድሬስ ሜሲ በዕለቱ አሸናፊ ሆኖ ተከታታይ የዓለም ዋንጫዎችን የማሳካት ታሪካዊ እድሉ ሳይሳካ ቀርቷል። ሜሲና የቡድን አጋሮቹ እስከ መጨረሻው ደቂቃ ድረስ ቢፋለሙ ማሸነፍ ሳይችሉ ቀርተዋል። ሽልማቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የፊፋ ፕሬዝዳንት ኢንፋንቲኖ ለሻምፒዮኖቹ ስፔናውያን የዋንጫውን ሽልማት አበርክተዋል። ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሌሎች አህጉራትን ወይም የሩቅ ሀገራትን ጣልቃ ገብነት የማይፈልግ ፍጹም በጠረፉ ሀገራት ብቻ ሊመራ የሚገባው ጉዳይ መሆኑን በይፋ አስታውቋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረጉት ሙከራዎች ዓለም አቀፍ ህግን የጣሱ መሆናቸውን በመጥቀስ ተቃውሟቸውንም ገልጸዋል። የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ በካይሮ ባደረጉት ይፋዊ ውይይት በቀይ ባህር አካባቢ ያለውን የጸጥታ ሁኔታና የሁለትዮሽ ስትራቴጂካዊ አጋርነት አጠናክረው ለመቀጠል መስማማታቸውን አስታውቀዋል። ሁለቱ ሚኒስቴሮች በሰጡት መግለጫ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ መሆኑንም ገልጸዋል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ በሰጡት መግለጫ አገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው ማንኛውም አይነት ጥረት ሙሉ ድጋፍ እንደምትሰጥም በይፋ አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ከተማዋ የሚገቡ ከሆነ በዓለም አቀፍ የወንጀለኞች ፍርድ ቤት የወጣውን የእስር ትዕዛዝ ተግባራዊ እንደሚያደርጉ ማስታወቁ። ዓለም አቀፍ የወንጀለኞች ፍርድ ቤት እስራኤል በጋዛ ጦርነት የጦር ወንጀል ፈጽማለች በሚል በኔታንያሁና ሌሎች የእስራኤል ባለስልጣናት ላይ የእስር ትዕዛዝ ማውጣቱ ይታወቃል። ጠቅላይ ሚኒስትሩ በቀጣይ ሳምንት ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካን እንደሚጓዙም ታውቋል። ከንቲባ ዞህራን ማምዳኒ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚመሯት የኒውዮርክ ከተማ ከገቡ እንደሚታሰሩም ተናግረዋል። በጉዳዩ ዙሪያ እየተወያየን ነው፣ ግን ህግ እንደ አዲስ አይጻፍም ሲሉ አይሲሲ ያወጣውን መመሪያ እንደሚተገብሩ ጠቁመዋል። በኒውዮርክ እስካለው ድረስ የከተማው ህግ አድርገው ብሎ የሚፈቅድልኝን ለማድረግ ዝግጁ ነኝም ብለዋል። ማምዳኒ ኔታንያሁ የጦር ወንጀል ፈጽመዋል ብዬ አምናለሁ ሲሉ ገልጸዋል። እሱ ባለፉት ዓመታት በሰራቸው ወንጀሎች መቅረብ ያለበት ህግ በሚገኘው ፍርድ ቤት ነው ብለዋል። ከንቲባ ማምዳኒ ወደ ኃላፊነት እንደመጡ ተመሳሳይ አስተያየት ሰጥተው ነበር። ኔታንያሁ ከማምዳኒ ሹመት በኋላ ወደ አሜሪካ ቢያቀኑም እስካሁን ግን ኒውዮርክ ከተማ አልገቡም። ነገር ግን ጠቅላይ ሚኒስትሩ ከንቲባው ወደሚያስተዳድሯት ኒውዮርክ ከተማ የሚገቡት በመጪው መስከረም ወር በሚካሄደው የተመድ ዓመታዊ ጠቅላላ ጉባኤ መሆኑንም እየተገለጸ ይገኛል። ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህ ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንመለስ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ በአክብሮት እንጠይቃለን። በሌሎች ዜናዎች እስከምንገናኝ ድረስ መልካም ቆይታ።